ሰዎች ያላችሁ ዲግሪና ዲፕሎማ አትመኑት። ይህንን መልእክት የሚመለከተው ዩኒቨርሲቲ ተማሪ ብቻ አይደለም። አረብ ሀገር ያላችሁ እህቶች፣ ተቀጥራችሁ እየሰራችሁ ያላችሁ ሰዎች፣ ቤት ውስጥ ቁጭ ብላችሁ ልጆችን እያሳደጋችሁ ያላችሁ እናቶችም ያጠቃልላል። በአጠቃላይ ስልክና ኢንተርኔት ያላችሁ ሰዎችን ይመለከታል። በተለይ ዩኒቨርሲቲ ተማሪዎች ተመርቀው ቁጭ ባሉ ሰዎች፣ በሶሻል ሚዲያ ኢንፍሉዌንሰሮች፣ በመንግስት ሰራተኞች ወጪያችንና ገቢያችን ተመጣጣኝ አይደለም እያሉ እያማረሩ ስለምትሰሟቸው ግራ ገብቷቸዋል። ከዩኒቨርሲቲ ወጥተን ስራ እናገኛለን ወይ? ኑሮ እንዴት ነው የሚሆነው ብላችሁ ተወዛግባችኋል። ስለዚህ እንደ ሐሳብ ባላችሁ ታይም ደምንም ብላችሁ እስኪ ለመማር ሞክሩ። እስኪ ለመማር ሞክሩ ብቻ ሳይሆን ተማሩ ነው የኔ ሐሳብ ማለት ነው። ይህንን ስል ደግሞ ትምህርታችሁ ስራችሁ ትታችሁ ተማሩ እያልኩ አይደለም። ግን ደግሞ ጎን ለጎን ማስኬት ትችላላችሁ። በቃ እኔ ይህንን መስራት እችላለሁ፣ ይህንን ብሰራው ብላችሁ የምትመኙት ነገር ግራፊክስ ዲዛይን ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ ኤአይ ቱሎች፣ ቤዚክ ኮምፒውተር፣ ላንጉጅ፣ ዲጂታል ማርኬቲንግ፣ እነዚህ ስኪሎች በነፃ መማር ትችላላችሁ። በዩቲዩብ አለ፣ ዌብሳይት ላይ አለ፣ በነፃ መማር ትችላላችሁ። ጊዜያችሁ ዝም ብላችሁ አታቃጥሉ። ዛሬ ላይ የምትወስኑት ነገር፣ የምታዩት ነገር፣ የምታዳምጡት ነገር ለነገ ህይወታችሁ ይወስናል። ስለዚህ እባካችሁ ተጠንቀቁ። እናንተ ይጠቅመኛል፣ ይሆነኛል ብላችሁ ያመናችሁበት ነገር እስከ ጥግ ድረስ ውጤት እስከምታገኙበት ድረስ ሂዱ። ያመናችሁበት ነገር ከማድረግ ወደ ኋላ አትበሉ። ሰዓታችሁ ፊልም በማየት ሙዚቃ በማዳመጥ ኳስ በማየት ስድቦች በማየት ከምታቃጥሉ ለነገ ህይወታችሁ ሊጠቅማችሁ የሚችል ስኪሎች ብትማሩበት በጣም አሪፍ ነው። እኔም እስካሁን በስልኬ የማይጠቅመኝ ነገር እያየው ነበረ። እሱም ጊዜ በጣም ይቆጨኛል። ዛሬ ላይ መተኛታችሁ፣ ኮምፎርት ዘን መምረጣችሁ ለነገ ዋጋ ያስከፍላችኋል። የነገ ህይወታችሁ ሃርድ እንዲሆን ያደርጋችኋል። እስካሁን እያዳመጣችሁኝ ስለነበር አመሰግናለሁ። ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቻው።